ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? እንዴት ቆይታችኋል? ዛሬ የምናየው በዓለማችን ላይ ካሉ ፍጥረታት መካከል በመጠን አነስተኛ ቢሆኑም በሰከንዶች ውስጥ የሰውን ልጅ ሕይወት ሊያጠፉ የሚችሉ 5 መርዛማ እንስሳትን እንመለከታለን። እነዚህ ፍጥረታት መርዛቸውን ነው እንደ ጦር መሳሪያቸው የሚጠቀሙበት። አንዳንዶቹ በጣም ያምራሉ፣ አንዳንዶቹ ደግሞ አይታዩም። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ደረጃ ላይ የምናገኘው በባህር ውስጥ የሚኖር ገዳይ መርዝ ያለው ቦክስ ጄሊፊሽ ይባላል። ይህ ፍጥረት 15 የሚደርሱ ረጃጅም እግሮች ያሉት ሲሆን እያንዳንዳቸው እስከ 3 ሜትር ይረዝማሉ። በእነዚህ እግሮቹ ላይ በሺዎች የሚቆጠሩ መርዛማ ህዋሶች አሉ። መርዙ በቀጥታ ልብንና የነርቭ ስርዓትን ሽባ ማድረግ ይችላል። አንድ ሰው ከተነደፈ በኋላ በሚሰማው እጅግ ከፍተኛ ህመም ምክንያት ልቡ ስራ ሊያቆም ይችላል። በአንድ ጄሊፊሽ ውስጥ ያለው መርዝ 60 ሰዎችን ለመግደል በቂ ነው። ሁለተኛው ስቶንፊሽ ይባላል። ይህ አሳ በዓለማችን ላይ ካሉ አሳዎች ሁሉ መርዛማው ነው። ስሙ እንደሚያመለክተው ስቶንፊሽ ድንጋይ አሳ ይባላል። በባህር ዳርቻዎች ድንጋይ መስሎ ስለሚቀመጥ ማየት በጣም ከባድ ነው። ሰዎች ሳይገነዘቡት ሊረግጡት ይችላሉ። በጀርባው ላይ 13 የሚሆኑ ሹል እሾሆች አሉት። አንድ ሰው ሲረግጠው እነዚህ እሾሆች መርዝን ወደ ሰውነታችን ይረጫሉ። መርዙም በሰከንዶች ውስጥ ህብረ ህዋሳትን ቲሹን ያጠፋል። ከፍተኛ እብጠትን በማስከተል እስከ ሞት ድረስ ያደርሳል። ወዲያው ሕክምና ካልተገኘ በስተቀር የመትረፍ እድላችንም ጠባብ ነው። ሶስተኛው ማርብር ኮን ስኔል ይባላል። አንድ ሰው በዚህ ቀንድ አውጣ ከተነደፈ በኋላ ህይወቱ እስኪያልፍ ድረስ የሚኖረው ጊዜ አንድ ሲጋራ ጭሶ ለመጨረስ የሚፈጅባችሁን ያህል ብቻ ነው። አንድ ጠብታ መርዙ ብቻ 20 ሰዎችን የመግደል አቅም አለው። መርዙን የሚረጨው እንደ ጦር በሚወረወሩ ሹል ጥርሱ አማካኝነት ነው። የሚገርመው እስካሁን ድረስ ለዚህ መርዝ መድኃኒት አልተገኘለትም። አራተኛው ብሉ ሪንግድ ኦክቶፐስ ይባላል። ይህ ኦክቶፐስ ከጎልፍ ኳስ የማይበልጥ ቢሆንም በውስጡ የያዘው መርዝ ግን እጅግ አስፈሪ ነው። ይህ ኦክቶፐስ ሲቆጣ በሰውነቱ ላይ ያሉት ሰማያዊ ክበቦች ደምቀው ይታያሉ። ንክሻው ምንም ህመም የለውም፣ ነገር ግን በጥቂት ደቂቃዎች ውስጥ መላ ሰውነትን ሽባ ያደርጋል። ተጎጂው እያየና እየሰማ መተንፈስ ያቅተዋል። መከላከያ መድኃኒት ስለሌለው ሰው ሰራሽ የመተንፈሻ መሳሪያ እስኪገኝ ድረስ ተጎጂውን ለሰዓታት ደረት ላይ በመጫን ሲፒአር በመስጠት መርዙ ከሰውነት ሲወጣ መታገል ያስፈልጋል። አምስተኛው ፖይዝን ዳርት ፍሮግ ይባላል። መርዛማ ጓጉንቸር እንደማለት ነው። ለዛሬ ዝርዝራችንን የምንጨርሰው አማዞን ጫካ ውስጥ በምናገኛት ዳርት ፍሮግ በምትባለው እንስሳ ነው። ይህች ጓጉንቸር አትነክስም ወይም ደግሞ አትናደፍም። መርዙ ያለው በቆዳዋ ላይ ነው። መርዙን ለማሰራጨት ጓጉንቸሯን መንካት ብቻ በቂ ነው። ጥንታውያን አዳኞች የዚህን ጓጉንቸር መርዝ በቀስታቸው ጫፍ ላይ በመቀባት አራዊትን ለማደን ይጠቀሙበት ነበረ። አንዲት የዚች ጓጉንቸር መርዝ ብቻ 10 ሰዎችን ወዲያውኑ መግደል ይችላል። የዛሬውን ቪዲዮ ይህንን ይመስል ነበረ። ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ እውነታዎች እንመለሳለን። እስከዚያው ግን ቸር ሰንብቱልኝ። ቻው።